እስልምና ህይወት ነው እሱን ስላገኘን አልহামዱሊላህ ካላት ጥላቻ የተነሳ ግን ቁርአን አቃጠለች ለሰለምቲዎች ምን መልእክት አለሽ እስልምና ለጭፍን ከሚጠሉት ቢያነቡት ለኦርቶዶክሶችስ ምን መልእክት አለሽ የቤተሰብ ጫና ምናምን የለብሽም ነበር ያኔ ስትሰልሚ በምን ሁኔታ ላይ ነበርሽ እስኪ ስለሱ አጫውቺኝ መስቀሌን በጥሽ የጣልኩት አጎቴ ቄስ ነውና መጽሐፍ ቅዱሶችን ይሰራቸዋል ጴንጤዎች ወደ ቸርቻቸው ጋበዙኝ ታቦት ምን እንደሆነ ታውቃላችሁና ሙስሊሞች ምን እንደሆኑ ለማየት ጓጓ ነበርና በአካባቢያችን ምንም ሙስሊም የለም ክርስቲያን ብቻ ነው በአካባቢያችን ምንም ሙስሊም የለም አሰላሙ አለይኩም ወራህመቱላሂ ወበረካቱ የሐላል ሆም ብሮድካስት ተከታታዮች እህት ወንድሞቻችን እንዴት ናችሁ ሰላም ናችሁ ዛሬ ከአንድ ሰለምቴ እህታችን ጋር ቆይታ ልናደርግ ነው የድሮዋ ገነት ያሁኗ ፊርዶስ ዛሬ እንግዳችን አድርገን አቀርበናታል አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነሽ ሰላም ነሽ አልহামዱሊላህ እንዴት ነው ወደ እስልምና ልትመጪ እንዴት ቻልሽ ምን ማረከሽ ከእስልምና ወደ እስልምና ለመጣበት የቻልኩት ምክንያት እኔ ተወልጄ ያደግኩት ሰሜን ወሎ ውስጥ አካባቢ ነውና በአካባቢያችን ምንም ሙስሊም የለም ክርስቲያን ብቻ ነው እና የምሰማቸው ነገሮች ስለ እስላም ወዛ አካባቢ ተሰቅሎ ፀሐይ ምናምን ይጨርሰው እንጂ ሰው አድርገው አያዋቸውና ገና ልጅ ሆኜ ይሄን ነገር ስሰማ ሙስሊሞች ምን እንደሆኑ ለማየት እንትን ነበር ጓጓ ነበርና ምን ማለት ነው እስላም ማለት ምን ማለት ነው ሰው አይደል እንዴት እንደዚህ ይደረጋል ምናምን እላታለሁና በጣም ትቆጣኛለች እኛ አካባቢ ሙስሊም የለም ከዛ ትምህርትም ስላላስተማሩኝ ለመማር ፍላጎት ነበርኝና አጎቴ ደሴ ከተማ ስላለ ወደዛ በአጋጣሚ መጣሁ እዛ መጥቼ ታቦት ምናምን የክርስቲያኖች ነው ሙስሊሞች ምንም ነገር የለም ለምንድን ነው ይሄ ነገር እናንተ ለምን የላችሁም ምናምን የምንጠይቅበት ሰዓት ታቦት ምን እንደሆነ ታውቃላችሁ ምናምን ይሉኛልና ያን ነገር ግራ አጋባለሁ ለምን ምድር ላይ 2-3 አይነት ሆነ ያርጉንትን በመለበት ጊዜ ከተወሰነ ጊዜ በኋላ ደግሞ ጴንጤዎች ወደ ቸርቻቸው ጋበዙኝና ሄድኩኝ እዛ ሂጄ ዋየሁት ነገር ብዙም አልተደሰትኩ ከዛ በኋላ ይሄ ሃይማኖት ምንድነው ማወቅ አለብኝ የሚለውን መንትን ማለት ጀመርኩ መጀመሪያ ስለራሴ ማወቅ ስላለብኝ አጎቴ ቄስ ነውና መጽሐፍ ቅዱሶችን ይሰራቸዋል የተቀዳደዱ ምናምን ማታ እንደዚህ መሸፈኛቸውን ስለሚሰራቸው እነዛን ማንበብ ጀመርኩ ማንበብ ሲጀምር ስለምን ተቆራረጫለሽ ምናምን ውስጥን ስለምን እነሱ ከተኙልኝ በኋላ ጸጥ ባለ ሁሉንም ማዳርሳቸው ነበር ከዛ መሃል ግን አንድ መጽሐፍ ቅዱስ አገኘሁኝ ሁሉም የተለያየ እንትን አላቸው የሆነ ብዙም ስለ ሃይማኖቱ ምንም እንትን ያገኙበት ነገር የለም ግን ከመሃላቸው አንድ ሳገኝ እሱን መጽሐፍ በደንብ ማንበብ ጀመርኩ ያንን መጽሐፍ አንብቤ አጋጣሚ ወደ ባህሪ ሄጄ ነበርና መጽሐፍ ቅዱስ ላኩልኝ ስላቸው ከዛ የተለየ ላኩልኝ ታውልሽ በአጋጣሚ የሶስቶሪታውን ተመለስኩኝና ያን ያነበብኩትን መጽሐፍ ቅዱስ ለመግዛት እንትን ስለ አላገኘሁትም የለም ገበያ ላይ ገና ተጋብቼ ዝም አልኩኝ ስለ እስልምና ብዙም ዕውቀትም የላቸውም እንደዚህ የሚሉኝን ግን ከኛ ተነስታችሁ እኮ ነው ስለሚሉኝ ግራ አጋባ ነበር እንደዚህ መስጊድ ምናምን ልጅም ስለነበር ፍርሃት ስላለኝ ሄድና ለመጠየቅ ፈርቼ መልሳለሁ አሁን አንድ ጊዜ አረብ እንደሚባል ነው ደሴ ከተማ ነበር የኖርኩትና ሲሄድ በወንዶች በኩል ነው መሰለኝና ሲበዙብኝ ኡሩ ያረቡና መሰለኝ ፈርቼ ተመለስኩ ከዛ በቃ ዝም ያመመኝ ዝም እየኖርኩኝ ወደ እስልምናው አልሄድም ወደ ክርስትናው እንደሚተስ የሆነ ወቅት ላይ መስቀሌን በጥሽ የጣልኩት ለምንድን ነው ሙስሊሞች የላቸውም ቤተክርስቲያን ሄጄ ምናምን ደግሞ እንደዚህ መስገድ ምናምን ለምን እንደምሰግዱ ለፎቶ ነው ለምንድን ነው ራሴን ግራ ይገባኝ ነበር ከዛ በአጋጣሚ ሳውዲ አረቢያ ሄጄ ኖርኩ ያለ ያን ፈልጌ ያጣሁትን መጽሐፍ ቅዱስ ሰለምቴ ነውና ግሩፕ ላይ ለቀቀው ወሂድ የነጽጽር እንትን ላይ በቃ ቶሎ በውስጥ ገብቼ የመጽሐፍ ቅዱስ ከየት አመጣሁ ነው ያልኩት ከየት አመጣሁ ስለው አስረዳኝ ሁሉም ነገር ሰልማን ይባላል እሱም ሰለምቴ ነው አስረዳኝ ያ መጽሐፍ ቅዱስ በአሁኑ ሰዓት እንደሌለ እንዳጠፉት አህለል ኪታብ የሚባሉ ሲጠቀሙበት የነበረውና እስካሁን ድረስ አልኩት ይላል መጽሐፍ ቅዱስ አሁን ያው ሰለሜ እንትን ስላሉኝ ማስጥሪሰዱኝ እንትን አላለም እንጂ አለ እና
ብዙ እንትን ቢኖረውም ብዙ አመት ቢፈጅብኝም አመጣጤ እንደዛ ነው። አሁን እና ታዲያ የቤተሰብ ጫና ምናምን የለብሽም ነበር ያኔ ስትሰልሚ? በምን ሁኔታ ላይ ነበርሽ? እስኪ ስለሱ አጫውችን። የሰለምኩት ሳውዲ አረቢያ ላይ ነው። ለስራ እዛ ስለነበርኩኝ እዛ ነው የሰለምኩት። ለሁለት አመት ደብቄያለሁ። አያውቁም። ካወቁና እንትን ካሉ በኋላ ግን ማንም እኔን የሚያናገር የለም። አይናገሩኝም፣ አይፈልጉም። ኦኬ። አሁን ላይ ምን ሁኔታ ላይ ነው ያለሽው? ብቻሽን ነው የምትኖሪው ወይስ ከነሱ ጋር እንዴት ነው? አሁን ላይ ከነሱም ከማንም ርቄ ለብቻዬ ነው የምኖረው። ብቻሽን ነው የምትኖሪው? ነገር እየሞከርኩ ብቻዬን ነው የምኖረው። እና እስልምና እንዴት አየሽው? እስልምና በአንቺ አገላለጽ እንዴት አየሽው? እንዴት ተቀበለሽ? እስልምና አልሐምዱሊላህ ውብና ላላወቁት እንዲያውቁት አላህ ቢረዳቸው እስከ የኔ ቤተሰብ ጨምሮ ደስ ይለኛል። እኔ ወደ እስልምና ከመጣሁ ብዙ ነገራቶችን መረጋጋት እንደፊት እንደዚህ ሰላም ነገር አልነበረኝም። ብዙ ነገር በህይወቴም ስለሆነ ወደ እስልምና ከመጣሁ ግን አልሐምዱሊላህ ምንም የጎደለብኝ ምንም ቤተሰብ ቢርቀኝም ብቸኝነት ቢሰማኝም አልሐምዱሊላህ። ማሻአላህ። አሁን ላይ እንዴት ነው ያለሽበት ሁኔታ? ማለት ለኦርቶዶክሶችስ ምን መልእክት አለሽ? ለሐላል ኪታቦች ምን መልእክት አለሽ? እስኪ ስለነሱ። አህለል ኪታቦች የሚባሉት አሁን ላይ ባይኖሩም እኔ ያለኝ መልእክት የሚሰዎች ጨምሮ እስልምናን በጭፍን ከሚጠሉት ቢያነቡት ቢያውት ቢመረምሩት ደስ ይለኛል። ለምን እኔም ከብዶኛል። 10 ምናምን አመት ፈጅቶብኛል ወደ እስልምና ለመምጣት። ብዙ እንትኖች ብዙ አቀበት ብዙ ደክሞኛል። ይቅርብኝ እንደዚህ ሊሆን እያልኩ ምክንያቱም በብዙም የተሻሉ እኔ ጥናት የማደርግባቸው ከእስልምና ጋር አይተዋወቁም ብዙ። አሁን ያሉት ግን ብዙ ነገር እንደውም በእኛ ጊዜ ይሄ ንጽጽሩ አልነበረም ምን አልነበረም። አሁን ብዙ ነገር አመች ነው። በጭፍን ከሚጠሩት ቢያነቡ ቢመረምሩ ደስ ይለኛል። እንዳለመታደል ሆኖ ግን ዝም ብለው በጭፍን ነው እንጂ የሚጠሩት ምናምን አይመረምሩትም፣ ለማወቅም አይፈልጉም። ኦኬ መርሃባ። ያኔ አሁን ለሰለምቴዎች አሁን ተጽዕኖ ደርሶብሽ ይሆናል አንቺ ስትሰልሚ አሁን ካለሽበት ሁኔታ ላይ እና ከሱ ሁኔታ ለሰለምቴዎች ምን መልእክት አለሽ? ለሰለምቴዎች ምንድነው እንግዲህ ወደ እስልምና ስትመጣ እስልምናን አልሐምዱሊላህ አላህ ሲወፍቀን በጎን ደግሞ ብቸኝነት አለ። ቤተሰብ ይርቃል፣ ይጥልሃል። አንዳንዶች ነው ኢብን እስከ ንብረታቸው እስከ መገደል ድረስ አለ። አሁን እኛ አካባቢ ሙስሊም የሚባል የለም። ለዚያራ እንኳን ሂጅ አንድ ሳምንት ከነሱ ጋር ስቆይ ስንቱኛ ያስተማርኳት እቴ በር ዘግታብኛለች። እሷ ጋር ቤተሰብ ጋር አንድ ሳምንት ቆየውና እሷ አዲስ ከተማ ነው የምትኖረው። እሷ ጋር ሂጄ አጋጣሚ ወደዚህ ለመመለስ የሆነ ጸብ ነገር ነበርና ከ3 አመት በፊት ሸዋሮቢት ላይ መመለስ አልቻልኩም። እሷ ጋር ስቆይ ቢጃማ ለብሼ ውጭ ላይ ቁጭ እንዳልኩ ነው በር ዘጋችብኝ። ይህ ይመጣል ለሰለምቶች ከባድ ብቸኝነት። ወደ እስልምና ስትመጣ ቤተሰብ ይርቅሃል፣ ወዳጅ ዘመድ ያልከው ከጎን የለም። በቃ ይሄ ብቻ ነው ከባዱ። በዛ መሀል የሆነ ሰለምቶች የሆነ ነገር ብንፈጥር እንደዚህ ብቸኝነት እንትን እንዳይለን። ብዙ ልጆች እኔ እዛ ሳውዲ ሆኜ የተመለሱ አውቃለሁ። ሰልመው መልሰው ወደ ኩፋር ይሆናል። ብቸኝነቱን ቶሎ ዲኑን ካለማወቅ የተነሳ አሁን ለምሳሌ እኔ ለረጅም አመት ፈጅቶብኛል እስልምና ለመግባት። ደክሜበት ስለገባው ግን አልሐምዱሊላህ ለመመለሱ እንትኑ የለኝም። ወደ ቂራአት ወደ መንቶሎ ያልገቡት ግን የተመለሱ አውቃለሁ። ያው ምንድነው የሚመለሱበት ምክንያት ሁሉም ሰው ሲርቃቸው ብቻ ይሰማቸዋል። ማሻአላህ። አሁን ከሰለምሽ ምን ያህል አመት ሆነሽ? 6 አመት እንደዚህ ነው። ማሻአላህ 6 አመት ሙሉ ብቻሽን ነው ከቤተሰብ ርቀሽ ነው የምትኖሪው። ማሻአላህ ጀዛኪላህ እህታችን ስለመጣሽ በጣም ደስ ብሎናል። አሁን መልእክት የምታስተላልፊው መልእክት ካለሽ መርሃባ። መልእክት የማስተላልፈው ለክርስቲያኖች በአንድ ነገር የሆነ ያላነበብከውን መጽሐፍ ለማቃጠል አሁን አንድ ምክንያት እኔ አንድ ጊዜ በጣም እንትን ያደረኩበት ለትምህርት ደሴ ከተማ መጣ ቁርአን አቃጠለች። ያንን ከሰማው በኋላ ነው እንደውም ማንበብ እንትን ማለት የሚጀምሩት። እቺ ልጅ ቁርአን ውስጥ ምን እንደሆነ አታውቅም። ካላት ጥላቻ የተነስታ ግን ቁርአን አቃጠለች።
እንደዛ ከሚያደርጉ የነሱንም መጽሐፋቸው አለ እያመሳከሩ የሚመጥናቸውን እያነበቡ ቢያዩት ቢመረምሩት ደስ ይለኛል። مرحبا جزاك الله ሌላ መልእክት ካለሽ ሌላ ለሰለምቴዎች ነው የሚኖረኝ መልእክት አይዟችሁ አብሽሩ ነገ ሌላ ቀን ነው ዛሬ ቤተሰብ ቢርቀን ቤተሰብ እንትን ቢል እንደዚህ ቢያገለን ብቸኝነት ነው የሚሰማን የመጨረሻውን አብሽሩ ነው ለብዙ ማቃቸው ስላለ ነው ከዛ በመቀጠል ደግሞ አሁን አንዲት ሰለምቴ እህታችን ያለችበት አካባቢ አለ መስጊድ ምንም በአካባቢው የለም የሚችል አካል ካለ ተባብረን መስጊድ እንዲኖራቸው ብናደርግ ደብረ ብርሃን አካባቢ መንገዳ የምትባል አካባቢ ነች የሚችል ሰው ይደር ብንጎበኛቸው ደስ ይለኛል። እዛ አካባቢ ሰለምቴዎች ያኔ ሙስሊሞች አሉ ወይስ እሷ ሰለምቴ ነችና እዛ አካባቢ ሙስሊም የሚባል አይተዋያም ለስራ ለምናምን ይሄዱ ናቸው ያሉት እሷን ሲያወጣም ተደስተው እሷን ማፈላለግ ጀመሩ ከየት መጣች ብሎ ማለት ነው ከዛ እሷን ሲያገኛት ከየት መጣሽ እንዴት እኛ ሙስሊም እዚህ አካባቢ ይሄን ያላማታችን ነው አይተናናቅም ምናምን ለስጤፋት የዛው አካባቢ ተወላጅ እንደሆነችና ሰለምቴ እንደሆነች ምናምን ነገረቻቸው ደስ አላቸው ስንደዋወል ኢንሻአላህ እንግዲህ ከቻል መስጊድ እንዲኖራችሁ እናደርጋለን ምናምን ያታለውና እንደው እዚህ አካባቢ ቢቻልና ይደምሩ ናቸው ኢንሻአላህ ያው ደብረ ብርሃን አካባቢ ነው ደብረ ብርሃን አካባቢ መንዲዳ የምትባል መንዲዳ ኦኬ مرحبا ያው የሚፈልጉ የሚያግዙ በኸይር ስራ የተሰማሩ እህት ወንድሞቻችን ተባብረን ያን መስጂድ ብንገነባው ትልቅ ባላህ ቤት ትልቅ ሀጅር አለውና ዱንያዊ ብቻ መሮጥ ሳይሆን አኺራ ቤታችንም መስራት ስላለብን ኢንሻአላህ ይሄንን የምትሰሙ ይሄን ቪዲዮ የምትሰሙ ሁሉ ኢንሻአላህ እዛ አካባቢ ላይ መስጂድ ቢሰራ مرحبا السلام عليكم ورحمة الله وبركاته يا جماعة ዛሬ ከሰለምቴ እህታችን የድሮዋ ገነት ያሁኗ ፊርደውስ ጋር ያለን የነበረን ቆይታ ይሄንን ይመስል ነበር በሌላ ጊዜ በሌላ እንግዳ እንጠብቃችኋለን እስከዛው السلام عليكم